ኦሪት ዘፍጥረት ምዕራፍ 7 እግዚአብሔር አምላክም ኖህን አለው አንተ ቤተሰቦችን ይዘህ ወደ መርከብ ግባ በዚህ ትውልድ ፊት ጻድቅ ሆነህ አይቻለሁና ከንጹህ እንስሳ ሁሉ 7 ተባዕትና እንስት ንጹህ ካልሆነም እንስሳ ሁሉ 2 ተባዕትና እንስት ከንጹሃን የሰማይ ወፍ ደግሞ 7 ተባዕትና እንስት ንጹህ ካልሆነ የሰማይ ወፍም 2 ተባዕትና እንስት እያደረክ በመድር ላይ ለምግብና ለዘር ይቀር ዘንድ ላንተ ተወስዳለህ ከ7 ቀን በኋላ 40 ቀንና 40 ሌሊት በመድር ላይ ዝናብን አዘንባለሁና የፈጠርሁትንም ፍጥረት ሁሉ ከምድር ሁሉ ላይ አጠፋለሁና ኖህም እግዚአብሔር አምላክ ያዘዘውን ሁሉ አደረገ ኖህም የጥፋት ውሃ በመድር ላይ በሆነ ጊዜ የ600 ዓመት እድሜ ነበረ ኖህም ስለ ጥፋት ውሃ ልጆቹንና ሚስቱን የልጆቹንም ሚስቶች ይዞ ወደ መርከብ ገባ ከንጹሃን ወፎችና ንጹህ ካልሆኑ ወፎች ከንጹህ እንስሳ ንጹህ ካልሆነም እንስሳ በመድር ላይ ከሚንቀሳቀሰው ሁሉ እግዚአብሔር ኖህን እንዳዘዘው 2 ተባዕትና እንስት የሆኑ ወደ ኖህ መርከብ ውስጥ ገቡ ከ7 ቀን በኋላም የጥፋት ውሃ በመድር ላይ ሆነ በኖህ እድሜ በ6ኛው መቶ ዓመት በሁለተኛው ወር ከወሩም በ17ኛው ቀን ዕለት በዛው ቀን የታላቁ ቀላያት ምንጮች ሁሉ ተነደሉ የሰማይ መስኮቶችም ተከፈቱ ዝናቡም 40 ቀንና 40 ሌሊት በመድር ላይ ሆነ በዛውም ቀን ኖህ ወደ መርከብ ገባ የኖህ ልጆችም ሴም ካም ያፌትና የኖህ ሚስት ሶስቱም የልጆቹ ሚስቶች ከእነርሱ ጋር ገቡ አራዊትም ሁሉ በየወገናቸው እንስሳትም ሁሉ በየወገናቸው በመድር ላይ የሚንቀሳቀሱ ተንቀሳቃሾችም ሁሉ በየወገናቸው ወፎችም ሁሉ በየወገናቸው የሚበሩ ወፎችም ሁሉ ስጋ ያላቸው ሕያዋን ሁሉ 2 የሆኑ ወደ ኖህ መርከብ ውስጥ ገቡ ስጋ ካለው ሁሉ የገቡትም ተባዕትና እንስት እግዚአብሔር ኖህ እንዳዘዘው ገቡ እግዚአብሔር አምላክም መርከቧን በስተውጭ ዘጋት የጥፋት ውሃ በመድር ላይ 40 ቀንና 40 ሌሊት ነበረ ውሃውም በዛ መርከቢቱንም አነሳ ከምድርም ወደ ላይ ከፍ አለች ውሃውም አሸነፈ በመድር ላይም እጅግ በዛ መርከቢቱም በውሃ ላይ ተንሳፈፈች ውሃውም በመድር ላይ እጅግ በጣም አሸነፈ ከሰማይ በታች ያሉ ረጃጅም ተራሮችን ሁሉ ሸፈነ ውሃውም ወደ ላይ 15 ክንድ ከፍ አለ ረጃጅም ተራሮችንም ሸፈነ በመድር ላይ ስጋ ያለው የሚንቀሳቀስ ሁሉ ወፉም እንስሳውም አራዊቱም በመድር ላይ የሚርመሰመሰውም ተንቀሳቃሹም ሁሉ በመድር ሁሉ ጠፋ የሕይወት እስትንፋስ ያለው ሁሉ በየብስም ያለው ሁሉ ሞተ በመድር ላይ የነበረው ሁሉ ከሰው ጀምሮ እስከ እንስሳ እስከሚርመሰመሰውም ድረስ እስከ ሰማይ ወፍም ድረስ ተደመሰሰ ከምድርም ተደመሰሱ ኖህም አብረውት በመርከብ ከነበሩት ጋር ብቻውን ቀረ ውሃውም 150 ቀን በመድር ላይ መላ